የሚለው ጠፋ የሚለው ጠፋ የሚለው ጠፋ የዘመሯቸው ዝማሬዎች በሶስተኛ አልበማቸው ላይ ተካተው ዛሬ በዩቲዩብ ገጻቸው ላይ ይለቀቃል። እግዚአብሔር ስሙ የተባረከውን እንደዚህ አይነት መሪዎች እንደዚህ አይነት አገልጋዮችን ስለሰጠን ክብር ለጌታ እናምጣ። ጨምሩ ለጌታ ሃሌሉያ። ቀዳማዊት እመቤት ዝናሽ ታያቸው ሶስተኛ የመዝሙር አልበማቸውን አስተዋውቀዋል። በአዲስ አበባ ስታዲየም በተካሄደው የጸሎትና የዝማሬ መርሃ ግብር ላይ ተገኝተው የተለያዩ አዳዲስ መዝሙሮችን በቀጥታ ያቀረቡት ቀዳማዊት እመቤቷ በዕለቱ በዚህ መልኩ ያለምንም የተለየ ፕሮቶኮልና የጸጥታ እጀባ ከህዝቡ ጋር አብረው ሲዘምሩ ታይተዋል። እንደምትመለከቱትም የፕላስቲክ ወንበር ላይ ቁጭ ብለው ነበር እንግዲህ አጠቃላይ የመዝሙርና የምስጋና መርሃ ግብሩን ያጠናቀቁት እርሳቸውም ከህዝቡ ጋር የዘመሩት ኢየሱስ ጌታ ለዋጀን ለዘላለም ርስት ለጠራን የአንድ አባት ልጆች ላረገን ክብር ለሱ ይሁን። አሜን።
በመርሃ ግብሩ ላይ ከታዳሚዎች ከፍ ያለ አድናቆት የተቸራቸው ቀዳማዊት እመቤት ዝናሽ ታያቸው ሃይማኖት አክባሪነታቸውና የተለየ ነገር ሳይፈልጉ ከምእመናን ጋር እኩል ሆኖ መታየታቸው ተወዳጅነታቸውን ከፍ አድርጎላቸዋል። ዴይሊ አዲስ አበባ የተለያዩ ወቅታዊ መረጃዎችን ወደ እናንተ ያደርሳል። ሰብስክራይብ፣ ሼር፣ ላይክ እና ኮሜንት በማድረግ አብሮነታችንን እናጠናክር የቻናላችን ግብዣ ነው። ለዛሬ በዚሁ ተሰናበትን። ጤና ይስጥልን።